ንብረት ማስመለስ ያው እንግዲህ አሁን በአዲስ መልክ በ2017 በወጣው አዋጅ መሰረት 1364 መሰረት አድርገን ስንመለከተው በወንጀል ድርጊት የተገኘን ወይም ምንጩ ያልታወቀ ንብረትን ለማስመለስ ሲረዱ ዘንድ የሚከናወኑ ተግባራትን የንብረት የማጣራት፣ ንብረት የማገድ፣ የመያዝ፣ የማስተዳደር እንዲወረሱ የማድረግ ሂደቶችን መሰረት የሚያደርግ ነው ንብረት ማስመለስ የሚባለው ስራ ክፍል። በዚህ የስራ ክፍል እንግዲህ በዋናነት ሁለት ተግባራቶች ናቸው የሚከናወኑት። በተለይ በወንጀል ድርጊት የተገኘ ማንኛውም ሰው በወንጀል ድርጊቱ ተጠቃሚ እንዳይሆን ያንን ንብረት ማስመለስ የሚቻልበት ሂደት ነው። ሁለተኛው ደግሞ ምንጩ ያልታወቀ ንብረት መሰረት የሚያደርግ ነው። ይሄ ምንጩ ያልታወቀ ንብረት ከአሁን በፊት በሙስና ወንጀል ሕጎች ላይ የተደነገገው ምንጩ ያልታወቀ ንብረትን መሰረት አድርጎ በመንግስት ሰራተኞች እና በመንግስት የልማት ድርጅት እንዲሁም ህዝባዊ ድርጅቶች ላይ ብቻ ተፈጻሚ የሆነ የነበረን ድንጋጌ በማንኛውም ሰው ላይ ተፈጻሚ እንዲሆን የሚያደርግ ነው። በዚህ መሰረት እነዚህ የንብረት ማስመለስ አዋጁን መሰረት ተደርገው የማስመለስ ስራው እንዲሰራ ይደረጋል። ይሄን ስራ እንግዲህ የአማራ ክልል ፍትህ ቢሮ ከ2015 ጀምሮ የራሱን የስራ ክፍል እንዲደራጅ በማድረግ ስራዎችን ሲሰራ ቆይቷል። በዚህ ስራዎችም ያው በንብረት በማሳገድ ሂደቶች ላይ ንብረቶች እንዲመለሱ በማድረግ ሂደቶች ላይ የራሱን አስተዋጽኦ ሲያደርግ ቆይቷል። እነዚህን ህጎችን መሰረት አድርጎ ተበታትነው ይገኙ ነበር። በሀገሪቱ ህጎች ላይ ያሉትን ነበር ይሰራ የነበረው። አሁን እንዲጠቃለል በተደረገው ከ2017 ዓ.ም ጀምሮ የራሱን የሆነ የተደራጀ የሰው ኃይል እና የስራ ክፍል እንዲኖረው በማድረግ መስራት የሚችል የስራ ክፍል ይሆናል ማለት ነው። በዚህ መሰረት እንግዲህ ማንም ሰው የወንጀል ድርጊቱን ተጠቃሚ እንዳያደርግበት፣ አትራፊ እንዳይሆንበት፣ በሀገሪቱ ላይ ሊደርስ የሚችል የኢኮኖሚ ችግሮችን ሊከላከል የሚችልበት የወንጀል የመከላከልን በሀገሪቱ ሰላምና ደህንነት እንዲሰፍን በማድረግ ላይ የራሱ የሆነ ሚናን ሊያበረክት የሚችል ነው። ሰው በወንጀል ከመቀጣቱ በበለጠ ያገኘውን ትርፍ ያገኘውን ጥቅም እንዲመልስ ሲደረግ፣ ኪሱ እንዲመታ ሲደረግ የተሻለ የማስተማር ሚናም ያለው ስለሆነ ይህንን የወንጀል ድርጊት እንግዲህ ሰው ተጠቃሚ እንዳይሆንበት የመከላከል ሚናው ሁሉ እንዲወጣበት የሚችል ነው። ይህ የሚሆነው እንግዲህ ማንኛውም የሰው ወይንም የመንግስት አካላት ወይም ተቋማት ሊሆኑ ይችላሉ። እነዚህ ምንጩ ያልታወቀ ንብረትንም ሆነ በወንጀል ድርጊት የተገኘ ንብረትን እንዲመለሱ ጥቆማዎችን በመስጠት በእነዚህ ሂደቶች ላይ ምርመራዎችን የማድረግ ንብረት የማጣራት ስራዎች እንዲሰሩበት ማንኛውም ሰው የበኩሉን አስተዋጽኦ ሊወጣበት የሚችል የስራ ክፍል ይሆናል። ምንጩ ያልታወቀ ንብረትን በተመለከተ አሁን ከጸረ ሙስና ኮሚሽን ጋር በተያያዘ በተለይ የመንግስት ሰራተኞች ምርመራ እንዲደረጉ ለፖሊስ ኮሚሽን ያሳውቃል። ፖሊስ ምርመራዎችን በሚያጣራበት ጊዜ የሀብት ምርመራው በዋናነት በዚህ የስራ ክፍል ስለሆነ የሚመራው እነዚህ መዝገቦች የማጣራት ሂደቶች ይሰራል። በዛም ሂደት ውስጥ ንብረቶችን ቢያንስ የማሳገድ ስራዎችን እየሰራ ያለበት ነው ሂደት አሁን ያለው። እነዛ ምርመራዎች ተጠናቀው ለወንጀሉ እንዲመረምረው አቃቢ ሕግ ደርሶ ውሳኔ በሚሰጥባቸው ጊዜ ንብረቱን የማስመለስ ስራዎች የሚሰራባቸው ይሆናል። ንብረቶችን ማስመለስ የሚቻልበት የጥፋተኝነት ውሳኔ መሰጠት ባልተቻለ ጊዜ ደግሞ በሌሎች አማራጮች ማስመለስ የምንችልበት ሂደት ወደፊት የምንሰራበት ነው የሚሆነው። እስካሁን ባሉት እንግዲህ በወንጀል ሂደቶች ላይ ንብረቶችን የማሳገድ ስራዎች ናቸው በዚህ ዓመት በተለይም በዚህ 6 ወር ስራችን ላይ ትኩረት ተደርጎ እየተሰራባቸው ያሉት። ከዚህም ውጭ በሌሎች ወንጀሎችም ቢሆን ተመሳሳይ ከወንጀል ምርመራ ሂደቱ ጋር ወይም ከፖሊስ ዋና ጠቅላይ መምሪያው ጋር የጋራ ምርመራዎችን በማድረግ ንብረቶችን የማሳገድ ስራዎች ናቸው እስካሁን ባለው በዚህ የስራ ክፍል እየተከናወኑ የሚገኙት። አዲስ የወጣ የንብረት ማስመለስ አዋጅ በጣም መሰረታዊ የሆኑ ነገሮችን ይዞ የወጣ ነው። አንደኛው ነገር በተበታተኑ ህጎች ነው ሲሰሩ የነበሩት። የተበታተኑ ህጎችም ደግሞ በተለያየ ህግ የራሱን ባህሪ ይዘው የሚወጡ ናቸው። አንደኛው በአንደኛው ህግ ላይ የነበረው ለምሳሌ በጸረ ሙስና ህግ ላይ የነበረው በሌሎች ወንጀሎች ላይ የማይገኝበት አጋጣሚዎች ይኖራሉ። ያ ህግ ተፈጻሚ የሚሆነው ለዛኛው የወንጀል ድርጊት ብቻ ነበር። እነዚህ አይነት ነገሮችን ያስቀርና አንድ ወንጀል ላይ ብቻ ይፈጸም የነበረ በተለያዩ የወንጀል ድርጊቶች ላይ ተፈጻሚ እንዲሆንና ሰው በወንጀል ድርጊቱ ያገኘውን ጥቅም ማስመለስ በሚያስችልበት ሂደት ላይ እንዲመጣ ያደረገ ነው። በሌላ መልኩ ደግሞ የኢኮኖሚያዊ ጥቅምን በጣም የሚጎዳ ነው። ይሄ ወንጀሎች አሁን እየተበራከቱ የመጡት
እነዚህ ወንጀሎች ደግሞ ወንጀሉን ፈጽመው የሚያገኙትን ጥቅም መመለስ እስካልቻሉ ድረስ ከወንጀል ድርጊታቸው ተጠቃሚ ናቸው። መታሰራቸው እንደ ጉዳት ላይታይ የሚችልበት ሁኔታዎች አሉ። ከስር በሚፈታበት ጊዜ ያን ገንዘብ የሚጠቀምባቸው እድል ሰፊ ስለሆነ ለቤተሰቡ ለልጆቹ ጥሎ ታስሮ ሲወጣ ያን ገንዘብ ያገኛል። ይሄን ለማስቀረት ትልቅ ዓላማ ያለውና ትልቅ ተፈጻሚነት ያለው ሕግ ነው። በዚህ ረገድ ሚናው ከፍተኛ ይሆናል ማለት ነው አዋጅ። ሌላው መጀመሪያ እንዳነሳሁት የምንጩ ያልታወቀን ተጠያቂነት በተለይ በማንኛውም ሰው ላይ በአዲስ መልክ ይዞ የወጣ ሕግ ነውና ይህ ሕግ አዲስ ነገሮችን ይዞ መምጣቱ ማንኛውም ሰው ሙሉ ከምድር ተነስቶ ባለሀብት የሚሆንባቸው ገንዘብ ምንጩ ሳይታወቅ ትልቅ ባለሀብት የሚሆንባቸው እነዚህ በተለይ በንግድ ሂደቶች ላይ በግብር ሂደቶች ላይ በገንዘብ ዝውውር ሂደቶች ላይ የሚፈጸሙ ትልልቅ የወንጀል ኢኮኖሚ ክራይሞች ላይ የሚፈጸሙ ስለነበረ እነሱን ከመንግስት ሰራተኛው ከልማት ድርጅቱ ባሻገር ያሉ ሰዎችንም ለመጠየቅ ዓላማ ያለው ስለሚሆን ተፈጻሚነቱ በሀገር ደረጃ ተፈጻሚ የሚሆን ነው። የተሻለ ፕሮግረስንም የሚፈጥሩ ናቸው። ከዚህ አለፍ ብሎም እንደ ሀገር ከወጣው በተጨማሪ ክልሉም ከነዚህ ሕጎች ላይ በራሱ ስልጣን ሊወስዳቸው የሚችሉ በራሱ ክልል ላይ ሊያልፉ የሚችሉ ጉዳዮችን ተፈጻሚ ሊያደርግ የሚችል በራሱ በማቋቋሚያ አዋጁ ላይ እንዲካተቱ ያደረገባቸው አጋጣሚዎች አሉ። ይሄ ክልሉ በራሱ በዚህ በንብረት ማስመለስ ሂደቱ ላይ የራሱን ኮሚትመንት ወስዶ ለመስራት ጥረት ያደረገባቸው ሂደቶች ስላሉ ንብረት ማስመለስን እንደ ክልሉ የተሻለ ነገር ለማድረግ ጥረቶች አሉ። ተቋም እንኳን ማቋቋም ደረጃ ክፍተት ያለባቸውን ሕጎች ለማሟላት የሚደረጉ ጥረቶች ጀምሮ ጥሩ ስራዎች ያሉበት ማለት ይችላል። ይህን የንብረት ማስመለስ አዋጅ አንደኛው እንግዲህ የማስተዋወቅ ተግባር ነው ትልቁ ስራ ሊሆን የሚችለው። የማስተዋወቅ ሂደቱ በተቋም ሂደት በውስጥ ባለው ሰራተኛው ለውጭ ማህበረሰብ ማስተዋወቅ አስፈላጊ ነው። በዚህ መሰረት እንደ ቢሮ ተቋም ሰራተኞችን በተለይ እስከ ዞን ድረስ ያሉትን በቋሚ ምድብ አካባቢ ያሉትን ሰዎችንም ስልጠና ለመስጠት ጥረት ተደርጓል። ግን እነዚህ ስልጠናዎች በቂ ላይሆኑ ይችላሉ። ለወደፊት ሰፋፊ ስልጠናዎች ሊሰጡበት የሚችል በደንብ ፈጻሚው አካል ተረድቶት ገብቶትና የሕጉን ዓላማ ሊያሳካ በሚችል መልኩ ስልጠናዎች የሚያስፈልጉበት ሂደቶች ይኖራሉ። ከዛም ባለፈ በተለያዩ የብሮሸሮች በሶሻል ሚዲያዎች ያንስ የንብረት ማስመለስን ዓላማ ተፈጻሚነቱን ለማሳወቅ ጥረቶች ተደርገዋል። እንግዲህ በዚህ ሂደት ላይ መከናወን የሚችለው ማንኛውም ሰው ከወንጀል ድርጊቱ ተጠቃሚ እንዳይሆን ታሳቢ የሚደረገው ይሄ ተቋም ብቻውን አይደለም ስራው የሚሰራው እንደ ተቋም ባለቤት ሆኖ በሕግ ላይ ቢሰፍርም ለዚህ ስራ ውጤታማነት ግን ብዙ በርካታ ተቋሞች ባለድርሻ ናቸው። ብዙ ተቋማቶች የዚህ አጋዦች ናቸው። ስለሆነም እነዚህ ተቋማቶች ማስረጃዎችን በመስጠት በምርመራ ሂደቱ ላይ በመሳተፍ ብዙ ስራዎችን የሚጠበቅባቸው ናቸው። እነዚህን በማድረግ ረገድ ያው ቀና ትብብራቸው ይጠበቃል። ያንን ለማድረግም በሕጉ ላይ አስገዳጅ ሂደቶች አሉ። ያንን መስጠት አለባቸው ማንኛውም ተቋማት። ያንን መስጠት ባይችሉ እንኳ ቢያንስ ሕጉ ተፈጻሚ ለመሆንና ውጤታማ እንዲሆን ስለሚፈልግ ያን በማድረግ ላይ